ምን ዝክራቸውን መዘከር ለመዘከር አስቦ ንስሐ ሳይገባ ቢሞት ጌታ ሆይ ይህችን ነፍስ ማርልኝ፣ ይህችን ነፍስ የማትምርልኝ ከሆነ ግን እኔንም ወስደ ከእርሱ ጋር ሲኦል ደምረኝ የሚሉ ሩህሩህና የዋህ አባት መንግሥተ ሰማያትን የማያስገቡ 5 ውሾች የተባሉትን ኃጢአቶችን የሰራን ሰው እንኳን ልክ እንደ እናታችን እንደ ቅድስተ ቅዱሳን እንደ ቅድስት ድንግል ማርያም የማስማር ቃል ኪዳን የተሰጣቸው ይህን ቪዲዮ በደንብ አድርጋችሁ ኮፒ ሊንክ እንድታደርጉልኝ እጠይቃለሁ። ነገ መጋቢት 5 ደረሰ። እንኳን አደረሳችሁ። አቤት አቤት አቤት! የምንባረክበት የምንቀደስበት ትልቅ በረከትን የምናገኝበት እኛ በዚህ በምድር ዝክራቸውን ስንዘክርና በዓላቸውን ስናከብር እሳቸው ደግሞ ሲኦል እየገቡ እናትና አባቶቻችንን ዘመድና አዝማዶቻችንን እያወጡ የብርሃን ከተማ የሚያስገቡ ድንቅ የሆኑ አባት ስማቸውን በመጥራት ብቻ የእሳት ባህርን የሚያሻግሩ ርስተ መንግሥተ ሰማያትን የሚያወርሱ ገና ከሕፃንነታችን ጀምሮ ፍቅራቸውን እንደ ውሃ ጠጥተነው እንደ ምግብ በልተነው ያሳደጉን በሕይወቱ ምንም አይነት ምግባር የሌለ ሰው ነገር ግን የእርሳቸውን ዝክር የሚዘክር ምን ዝክራቸውን መዘከር ለመዘከር አስቦ ንስሐ ሳይገባ ቢሞት ጌታ ሆይ ይህችን ነፍስ ማርልኝ፣ ይህችን ነፍስ የማትምርልኝ ከሆነ ግን እኔንም ወስደ ከእርሱ ጋር ሲኦል ደምረኝ የሚሉ ሩህሩህና የዋህ አባት መንግሥተ ሰማያትን የማያስገቡ 5 ውሾች የተባሉትን ኃጢአቶችን የሰራን ሰው እንኳን ልክ እንደ እናታችን እንደ ቅድስተ ቅዱሳን እንደ ቅድስት ድንግል ማርያም የማስማር ቃል ኪዳን የተሰጣቸው ከሴቶች ማኅፀን ከወጡት መጥምቀ መለኮት ቅዱስ ዮሐንስን የሚመስለው እንደሌለ ሁሉ አንተን የሚመስልና የሚያክል የለም የተባሉ ቀና ሲሉ ስሉስ ቅዱስን ዝቅ ሲሉ እንጦሮጦስን ይመለከቱ የነበረ በእየጊዜው መድኃኔዓለም ኢየሱስ ክርስቶስ የተገለጸ ወዳጄ ሆይ ምን እንዳደርግልህ ትፈልጋለህ ሲላቸው ዲያብሎስ ነውና ያሳሳታቸው በደይን በሲኦል ያሉ ነፍሳትን ማርልኝ የሚሉ ሩህሩህ አባት 60 ነብርና 60 አንበሳ በፊት በኋላ በቀኝ በግራ ይከተላቸውና ያጅባቸው የነበረ እነዚህ አናብስትና አናብርትም የእግራቸው ትቢያ ትኩስ ሥጋ ሆኖላቸው ያንን ሲመገቡላቸው የኖሩ እሳቸው ራሳቸው እሳት ናቸውና በመብረቅ ላይ ይጫኑ የነበረ በአይን ጥቅሻ 7ኛ ሰማይ ድረስ ደርሰው የሚመጡ ዝክራቸውን ለዘከረ በዓላቸውን ላከበረ መታሰቢያቸውን ላደረገ እስከ 15 ትውልድ ድረስ የሚያስምሩና የገድልህን መጽሐፍ የጻፈ ያጻፈ የሰማ ያሰማ የተረጎመ ያስተረጎመ እንዲሁም ደግሞ አስጥፎም ሆነ ገዝቶ በቤቱ ያስቀመጠ እስከ 15 ትውልድ ድረስ ማርሁልህ የአንተን ንጽሕናም ያገኘ የተባሉ ለቤተ ክርስቲያናቸው ማንኛውንም አቅሙ የፈቀደውን ትንሽም ይሁን ትልቅ መብአ ያበረከተ የሰጠ በወርሃዊም ይሁን በዓመታዊ ክብረ በዓላቸው ከ12 ወራት በአንዱ ቤተ ክርስቲያናቸው ሄዶ የጸለየ የተማጸነ ሁሉ እስከ 15 ትውልድ ድረስ ማርሁልህ የአንተን ንጽሕናም እሰጠዋለሁ የተባሉ የኔን ግርማ አጎናጽፌአለሁና ከሰማይ በታች ያሉ ፍጥረታት በሙሉ ይገዙልህ የተባሉ መጽሐፍ አብ በዘባኑ ወልድ በዘባኑ እንዛዘልዎ ሥላሴ በኪዳኑ እንዳለ አጋዕዝተ ዓለም ቅድስት ሥላሴን በጀርባቸው ያዘሉ እኒህ ከሰው ተፈጥረው ከመላእክት የተደመሩ እንደ ሰው ተፈጥረው እንደ መላእክት የኖሩ ርዕሰ ባህታውያን የባህታውያን አለቃ ስም አጠራራቸው የከበረና የከበደ ታላቁ አባታችን አባ አቡነ ገብረ መንፈስ ቅዱስ ነገ መጋቢት 5 የዕረፍት በዓላቸው መታሰቢያ ነው። የምታውቁ ደግሞ ላላወቁት ማሳወቅ በጎነት ነውና ይህንን ቪዲዮ በደንብ አድርጋችሁ ኮፒ ሊንክ አድርጉልኝ። መድኃኔዓለም ኢየሱስ ክርስቶስ ከታላቁ አባታችን ከርዕሰ ባህታውያን ከአቡነ ገብረ መንፈስ ቅዱስ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅርን አይለየን። አሜን። ይቆየን።